والله እኔ ለግለሰቦች መልስ ምናምን መስጠት አልፈልግም ግን ይሄ በጣም ተደጋጋሚ የሚነሱ ኢሹ ስለሆነ እስኪ ዛሬ እናወራበት ይወንድማችን የሚለውን አድምጠን እናወራበታለን አንዴ ይሄ ሰውዬ ምን እንደሚል እንስማው ትግራይ ክልል እስልምና ጉዳዮች ያወጣውን መግለጫ የሰላማዊ ሰልፍ ጥሪን በተመለከተ ማሻአላህ ይሄ ነው ትግራችን በአላህ ፍቃድ እስከ ተነሱ ውጡ ታገሉ ሰላማዊ ሰልፍ እንውጣ ሰላም አለይኩም ወራህመቱላሂ ወበረካቱ ትልቁና ያገራችን ኢኽዋኖችም ሆነ የዓለም ኢኽዋኖች ከሚያራግቡትና ሸሪዓዊ ምንም አይነት መረጃ የሌለው ነገር ቢኖር ሰላማዊ ሰልፍ ነው ነገር ግን ይሄንን ነገር አንዳንድ ዱዓቶች ሲያራግቡት እየስተዋልን ነው والله ለዚህ ቪዲዮ መልስ ሰጣለሁ በየሳስብ ይሄ ልጅ ፕሮሞሽን ማድረግ እንዳይሆነብኝ በየ ወደ ኋላ እየተመለስኩኝ ነበር ግን ሌሎችም ማወቅ ስላለባቸው ልናገር ነኝ በመጀመሪያ የወንድማችን ያው እኔ ወንድማችን በየ ልከተል እሱ ሰውየው ብሎ ነው የጀመረው ይሄ قلة الادب ይሄ ስነ ምግባር ዝቅጠት ከአንድ ሙስሊም አይጠበቅም የምታውቀውን ሰው ስሙን ታውቀዋለህ አላህ ስትል ሰምቻለሁ አላህ ብለ ወይንም ወንድማችን ብለ ነው መከተል ያለበት ሲቀጥል ያልቀራው ብዙ ነገር እንዳለ ያስታውቃል የተወሰነ ዕውቀት አለ ትንሽ ኢንፎርሜሽን አለ ግን ስለሰራው ቪዲዮ በደንብ ዲቴል የሆነ ኢንፎርሜሽን የለም በመጀመሪያ ይወለ ጀለስ ይሄንን ሰልፍ የጠራው ተቋም ነው አንተንም እኔንም ሙስሊሙን ማህበረሰብ የሚመራው መጅሊስ ነው የጠራው መጀመሪያ ይሄንን ማወቅ ነበርብ ሲቀጥል ሙስሊም እህቶች ኒቃብ ሲከለከሉ በመጀመሪያ ስለ ኒቃብ የምታወራው አንተ ስለ ሒጃብ የምታወራው አንተ ግን ሙስሊም እህቶች ሒጃብ ሲከለከሉ ኒቃብ ሲከለከሉ የት ነበርክ በሆነች ጎራ ውስጥ ተለጥፎ የሆነን ሰው ለመንካት ብቻ አንገትን ማውጣት ይሄ ጥሩ አይደለም ኡስታዞች ደግሞ እንደነዚህ አይነት ደረሶችን ፕሊስ ካስቀራችሁ በደንብ አስቀሯቸው ምክንያቱም በደንብ የቀራሰው ምን መናገር እንዳለበት ያውቃል እንዲቅራታቸው ጀምረው ያልጨረሱ ሰዎች እዚህ ጋር መተው በማይገባቸው ቦታ ላይ ፊት ሲሉ ስተታቸው ይበዛል ከመልእክቱ ይልቅ ስተታቸው ይበዛል ስለዚህ መጅሊሱ የኔም ያንተም አሚር ነው ተግባባን አይደለ ይህን ሰልፍ የጠራው ደግሞ አሚራችን ነው የተጠራው ደግሞ ሸሪዓዊ የሆነ ግዴታ ኒቃብ ሒጃብ እየተከለከለ ስለሆነ መብታችንን ለማስከበር ነው ጀለስ ሸይጣን በሆነ በኩል ደዩስ እያደረገ ይመስለኛልና ፕሊስ ንቃ ይህ ወንድማዊ ምክሬ ነው እሺ ሰላም አለይኩም ወራህመቱላሂ ወበረካቱ